አሰላሙ አለይኩም የኔ ቤተሰቦች እንዴት ናችሁ? እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወንድሞቼ ሁላችሁም ሰላም ብያለሁ። እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ እያለልኝ እንዴት ናችሁ? ቪዲዮ ከሰራሁ ቆይቻለሁ። ሰላም ናችሁ ወይ? ስራ እንዴት ይዛችኋል? ሁላችሁም ባላችሁበት እና ያው እኔም በቃ ስላልተመቸኝ ቪዲዮም አልሰራሁም እና የታዘብኩት ነገር ማለት ነው አንዳንድ ኢትዮጵያ ላይ ያላቸው ሰዎች ምን ልበል ቤተሰብ ሆኖ የሆነ በቃ ያለው ዝንጥ ያለ ቤት ምናምን ሁሉ ነገር የተሟላለት ሰዎች ማለት ነው። ምን እንደሚሉ ቤታቸው ሄዳችሁ ፎቶ ከተነሳችሁ ቲክቶክ ላይ እንዳትለቁ፣ ሚዲያ ላይ እንዳትለቁ ምናምን ይላሉ ማለት ነው። እኔ በራሴ አሁን የታዘብኩት ሀበሻ እንደው ትንሽ ነገር ብርቁ ነው። እኔ የምኖርበት ቤት ቲክቶክ ስሰራ እንዳለ ቤቱ ማይታይ ነገር የለም። ሁሉ ነገራቸው አለ ቲክቶክ ውስጥ ማለት ነው። ግን አንድ ቀን ተናግረውኝ አያውቁም። ያው እኔ ላይቭ ስገባ በፊት ላይቭ አትግቢ ትለኝ ነበር እንጂ ለምን ይሄን ለቀቅሽ? በጣም ስለገረመኝ ነው ያነሳሁት ማለት ነው። እና እኔ የሆነበት ያው ዘመድ ነን፣ ቅርብ ዘመድ ነው። ሄድን። ከዛ ያው ታውቃላችሁ ድሀ ብርቅ ነው የሚሆንበት እና እየዞርን ፎቶ አነሳን ማለት ነው። ያው ቤት እዩ ተባልን። እንግዲህ እዩ ከተባልን እና ያው በዛው አጋጣሚ ፎቶ እንነሳ ምናምን አለና ሌሎችም ያው የአጎቶቼ ልጆች ነበሩ። አንድ ላይ ተነሳን ማለት ነው። አሁን ከለ በቃ ወዲያው ነው የተንደረደረች። ያው እሷም ዘመድ ናት እንደውም የቅርብ ማለት ነው። ፎቶ እንደዚህ የምትነሱ አደራችሁ ሚዲያ ላይ እንዳለቁ አለች። እኛ ሲጀመር የምንለቀውን የማንለቀው አስበን እናውቃለን። ትጀመር ማለት ነው ዝም ብለን ያገኘነውን አንለቅም። ያው ስለታዘብኩት ነው ስለገረመኝም ነው ጭምር ነው። በዚህ ልክ ለምድ ብርቅ የሚሆንብን በጣም የገረመኝ ወላሂ። ለዚህ አረቦች ይግደሉ ማለት ነው። እነሱ አይዶንት ኬር ምንም ብርቃቸው አይደለም። የትኛውም እንትን ብትሉ የትኛውም ያው መጥፎ ነገር ይሄን አታድርጉ ሊሉ ይችላሉ። በዛ ነገር ሊጠምዷችሁ ይችላሉ። እና በጣም ስለገረመኝ እና ስለታዘብኩ ነው ማለት ነው በዚህ የመጣው ዛሬ። አንጀቴን እንዲህ ከሚበላኝ አውርቼ ባወጣው ይሻለኛል ብዬ ነው። እና በጣም ነው የገረመኝ ወላሂ በጣም እኔም ራሱ እንኳን ለመልቀቅ ሀሳብም የለኝም። ያው የምሄድበት ቦታ ይወስናል። ዝም ብዬ እኔ ያገኘሁትን አልለቅም። ለምን ያ ሰው ምን አይነት ሰው ነው ምናምን ብዬ ብዙ ነገር አጣራለሁ እንትን እላለሁ እንጂ ገና ለገና እኔ በየሄድኩበትማ ቢሆን ይሄኔ ዩቲዩብ ሞልቶ ነበር ማለት ነው በቪዲዮ። እኔ አልለቅም። እንዳገኘሁ ፎቶ ልነሳ እችላለሁ። ከዛ ውጪ ይሄ ያገኘሁትን ያን አልለቅም። ይሄን አውቃለሁ። እና ያው ስለገረመን ነው። ከኔ ጋር ያው ፎቶ ሁለታችን ወጣቶች ያው ሁለታችን ነበር። ሁሉም ትልቅ ሰዎች ናቸው። እነሱ ቁጭ ባሉበትም ቪዲዮ ሰርተዋል ማለት ነው። ለማስታወስ ያክል ነው ድባቡ ምናምን ያሳለፍነው እና ወጣቷ ልጅና እኔ ነበር። በዚሁ አጋጣሚ እኔ ያሳደግኳት ናት። ያው እኩያ የሆነች ማለት ነው። ቁመታችን እኩል ነው። እና እሷ ቅር አላት አልተናገረችም። እኔ ግን ተናግሬ ይውጣልኝ ግን እሷ ያው በሳቱ እዛ ጋር ስትለው ያው ደስ አላላትም። እንዴ ምን አስበው ነው ምናምን ብላ ደበራት ማለት ነው። እኔ ደግሞ ሆዴ ቲማቲም ነው። ሆዴ ላይ ነገር መያዝ አልችልም ማለት ነው። እና ኢትዮጵያ ላይ ያላችሁ ሰዎች በጣም የምትገርሙ ኢትዮጵያ ላይ ትንሽ ነገር ያላቸው ሰዎች በቃ ብርቅ ነው የሚሆንባቸው። አሁን ቤታቸው ሚዲያ ላይ የተለያየ ጨረታ ሊወጣ ነው ወይ ምን ሊደረግ ነው? ሲጀመር ፎቶ ላይ ራሱ ብታይ የቱ ጋር የሆነ የቱ ጋር በምን ይታወቃል? እንደው ከፈሩ ማለት ነው። በጣም ስለገረመኝ እኮ ነው። እኔ አሰሪዬ ኩሽናዋ ሳይቀር የመዳም ኩሽናዋ ሳይቀር
ያነሳሁት። ምን አለችኝ? ምንም አላለችኝ። ታውቃለች ቲክቶክ ላይ ነው እንዳለ። እኔ ቲክቶክ ላይ ፎቶዎቼ ሁሉ የት ሄጄ እሰራለሁ? ቤት ውስጥ ነው የተነሳኋቸው። ቤት ውስጥ፣ ፎቅ ላይ፣ መሬት፣ ኪችን፣ ግቢ ከፊት ለፊት ራሱ አልቀረኝም። ከግቢ ውጭም አልቀረኝም። ሹሃድ የኢትዮጵያ ሰዎች በጣም ሲበዛ ማለት ነው። እንዴት ድሃ ወርቅ አይግዛ የሚባለው በዚህ እኔ ስለገረመኝ በጣም ስለታዘብኩ ነው ይሄንን ያወራሁት ማለት ነው። እና ቤተሰብ እስቲ ገፋ ገፋ አድርጉኝ ሰዓቴን እንዲሞላ ቪዲዮን እስከ መጨረሻ ይሉኝ እኔ ውዶች። ወላሂ ቪዲዮ ከሰራሁ በጣም ቆይቻለሁ። ቪዲዮን ይሉኝ እና ቤተሰብ ያልሆኑ ላይክ ሰብስክራይብ ያደረጋችሁ ሲጀምሩ ላይክ አድርጉ፣ ሰብም አድርጉኝ እና ቤተሰብ ያልሆኑ አዲስ ሰዎች ሰብስክራይብ ያደረጋችሁ እና ይሄን የሚያነሳሁት ያው ስለገረመኝ ነው። ብዙ ነገር ነው ቢወራ ቤተሰብ ስለሆነ አይባልም። በትንሹ የታዘብኩትን ለእናንተም ትምህርት ይሆናችኋል። ኢትዮጵያ ላይ መታችሁ ወይኔ ሲያምር ምናምን ብላችሁ ተነስታችሁ ፎቶ ወይም ዩቲዩብ ላይ ምናምን እንዳትለጥፉ። ከዛ ምን አለች ሴትዮዋ፣ በቀደም ራሱ የሆነ ልጅ እዚህ ፎቶ ተነስቶ ለጥፎ እዛ ሚዲያ ላይ አግኝቶት ልጄ አለች በጣም የተናደደው አደራችሁ በዚህ እንዳንቀያየም፣ ኧረ አብሽሪ ፈታ በይ እኛን እንለቅ፣ ያው ለትዝታ እንዲህ አሳልፌያለሁ ለማለት ነው እንጂ የተነሳ ነው ሲጀመር እንለቅ አይደለም፣ አብሽሪ አብሽሪ ምናምን አልናት። እና ያው የታዘብኩት ነገር ነው ማለት ነው። አንጀቴን ከሚበላኝ እንዲሁ ተናግሬ ባወጣ ይሻለኛል ብዬ ነው። እና በጣም ብቻ ከባድ ነው። የኢትዮጵያ ሰዎች በጣም ከባዶች ናቸው። ከባድ ፍጥረቶች ማለት ነው። ይሄ ቁም ነገር ሆኖ ፎቶ ስለተነሳን በዛ ላይ ግቢ ውሃ ፏፏቴ ያለው እሺ፣ እዚህ ጋር እንነሳ ውሃ ጋር እንነሳ። እኛማ ብርቅ ሆኖብን ፏፏቴ አይተን ሳናውቅ ሳይሆን ያው ለየት ይላል። በጣም ነው ደስ የሚለው፣ በጣም የሚያምረው ማሻአላ ደስ ብሎናል። ግን ፎቶ ስለተነሳን ምንም የሚቀንስባቸው የሚጨምርላቸው ነገር የለም። እኛም ደግሞ ቲክቶክ ላይ ቢለቀቅ ሚዲያ ላይ ቢለቀቅ ምን ችግር አለ? ምን ችግር የለውም። ሲጀመር ማን ያው ሰው ያ ሰው እዛ ሰው ውስጥ ያለው ሰው አይግባ እንጂ እና በቃ በጣም ነው የተንሰፈሰፉት ማለት ነው። እኔ ገርሞኝ ነው ስለገረመኝ ነው ይህን የሚያወራሁት። ምን አገባኝ ሲጀመር ማለት ነው። እና ለኸይር ነው ያው እኔ ሆዴ ላይ ከማስቀምጠው ብዬ ነው። ከኔ ጋር አብራኝ የነበረች ደስ አላላትም። እሷ በሆዷ ይዘዋለች። ለማንኛውም ቤተሰቦቼ እወዳቸዋለሁ። ላይክ ሰብስክራይብ አድርጉኝ ፕሊስ ፕሊስ። ሰዓት እንድሞላ ደገፍ አድርጉኝ። አመሰግናለሁ ስለምትከታተሉኝ፣ ስለምትጠይቁኝ፣ እንዴት ነሽ ስለምትሉኝ አመሰግናለሁ። እኔ ውዶች ባይ ባይ።